በፈረንሳይ ደቡብ ምስራቅ ወይኖቹና የላቬንደር ሽታው አየሩን በሚሞላበት ማዛን ከተማ ውስጥ ጂሴል የአገሪቱ የኤሌክትሪክ ኩባንያ ውስጥ አስተዳደር ሰራተኛ፣ በቁጥሮችና በዕለት ተዕለት ተግባራት መረጋጋት ውስጥ የምትኖር ሴት ዕድሜዋን ሁሉ በታማኝነትና በሥርዓት ኖራለች። ባሏ ዶሚኒክ ፔሊኮት የጡረታ የወጣ የሪል ስቴት ወኪል፣ የቤተሰብ መረጋጋት ምሰሶ እንደሆነ ታምን ነበር። አብረው የኖሩት ለ50 ዓመታት ያህል ነው። 3 ልጆችንም አፍርተዋል። የውጭው ዓለም ይህንን ቤተሰብ ሲመለከት ፍጹም የሆነ የፈረንሳይ መካከለኛ ቤተሰብ ምስል ይመለከተው ነበር። ይህ የውጭው ሰላማዊ ምስል ግን በውስጠኛው የጨለማ ምሽግ ተሸፍኖ ነበር። ዶሚኒክ በውስጡ የተጠመጠመ የቁጥጥርና የብልግና ጥማት ነበረበት። በውጭው የቤተሰብ ፍቅር ሽፋን ዶሚኒክ በውስጡ የራሱን የጨለማ ንድፍ ለዓመታት ሲያቀድ ቆይቷል። ጂሴል ከ1980ዎቹ አጋማሽ ጀምሮ በመድኃኒት ማስታገሻዎች ቤንዞዲያዜፒንስ ምክንያት የነርቭ ችግር ነበረባት። ዶሚኒክ ደግሞ ይህን የጤና ሁኔታ ለክፉ ዓላማ ለመጠቀም ወሰነ። እሷ እንደምታውቀው ድንገተኛ የመርሳትና የድካም ስሜት ይሰማት ነበር። ነገር ግን እውነቱ ግን ባሏ የሚያጠፋ የመኝታ ክኒኖች በምግብና በመጧ ውስጥ ለ9 ዓመታት ያህል ከሐምሌ 2011 እስከ ጥቅምት 2020 ሲጨምር ቆይቷል። ጂሴል በጊዜ ሂደት የአልዛይመር በሽታ ወይም የአእምሮ እጢ ይዞኛል ብላ ስትጨነቅ ዶሚኒክ በሐሰተኛ ፍቅር ጭንብል ምንም እንዳይጠራጠርባት ያደርጋት ነበር። የማዛን የሰቆቃ ሰዓታት በዚያ የጠራ ቤት ውስጥ በዝምታ ይካሄዱ ነበር። የጨለማው ዘመን የተጀመረው በ2011 ዓ.ም ሲሆን ዶሚኒክ ለመጀመሪያ ጊዜ የጂሴልን ንቃተ ህሊና ሙሉ በሙሉ የሚያጠፋ ኃይለኛ መድኃኒት መጧ ውስጥ አዋሃደ። በመጀመሪያዎቹ ጥቃቶች ዶሚኒክ ራሱ በድብቅ ይደፍራት ነበር። ከዚያም የበለጠ ቁጥጥርና የረቀቀ ብልግና ፍላጎት ሲነሳበት በድረገጾችን በመጠቀም እንግዳ ወንዶችን ወደ ቤታቸው መጋበዝ ጀመረ። ይህ ውሳኔ የመጣው ድንገት ሳይሆን ከብዙ ዓመታት የውስጥ ብስለት በኋላ የተፈጠረ የክፋት ፍሬ ነበር። በፈረንሳይ የፖሊስ መዝገብ እንደተመዘገበው ዶሚኒክ በዚያ ቤት ውስጥ ከ72 በላይ የሚሆኑ ወንዶች ጂሴልን እንዲደፍሯት ፈቅዷል። ጂሴል በዚያ ሰዓት ሙሉ በሙሉ በንቃተ ህሊና ማጣት ውስጥ ትገኝ ነበር። የሕያው አሻንጉሊት ትመስል ነበር። ዶሚኒክ ደግሞ ይህን ሁሉ አሰቃቂ ድርጊት በቪዲዮና በፎቶግራፍ ይመዘግበው ነበር። እያንዳንዱ ዝርዝር፣ እያንዳንዱ ጉብኝት በቤቱ ውስጥ ባሉ የተደበቁ ካሜራዎች ተቀረጸ። ወንዶቹ ከመምጣታቸው በፊት ዶሚኒክ ጥብቅ መመሪያዎች ይሰጣቸው ነበር። የሲጋራ ወይም የሽቶ ሽታ እንዳይኖራቸው፣ እጃቸውን እንዲያሞቁና ጂሴልን ከእንቅልፏ የሚያነቃ ምንም አይነት ድርጊት እንዳያደርጉ። ይህ ሁሉ የተደረገው በጂሴል አካል ላይ የዶሚኒክን ፍጹም ቁጥጥር ለማሳየት ነበር። በዚያ 9 ዓመት ጊዜ ውስጥ ጂሴል ቢያንስ 92 ጊዜ ተደፍራለች። የዶሚኒክ የመሸፈኛ ጥበብ የላቀና የሥነ ልቦናዊ ብልሃት ነበር። ጂሴል በድካምና በመርሳት ስትሰቃይ ዶሚኒክ እንደ አፍቃሪና ተጨንቆ ባል ሆኖ ይቀርባል። ለሐኪሞች ይወስዳታል። የጤና ምርመራ እንድታደርግ ያበረታታል። አልፎ አልፎም መርሳትህ አስጨንቆኛል እያለ ይነግራት ነበር። ጂሴል በሐሰተኛ የፍቅር ምሽግ ውስጥ ታስራ ነበር። በየጥቃቱ በኋላ ዶሚኒክ ቤቱን በንጽሕና ያጸዳል። የማደንዘዣውን ንጥረ ነገር በምግቧ ውስጥ በጥንቃቄ ያስቀምጣል። የመኝታ ክኒኖችንም ከተለያዩ ምንጮች ይሰበስብ ነበር። ይህ የዝምታና የንጽሕና ሥርዓት ጂሴልን ለዓመታት በእውነቱ ላይ ከመድረስ ከለከላት። 2011 ዓ.ም ጂሴል ለመጀመሪያ ጊዜ ምናልባት መድኃኒት ትሰጠኝ ይሆን ብላ ጠይቃው ነበር። ዶሚኒክ ግን በጥብቅ ምላሽ ክዶላት ነበር። እሷም ጥርጣሬዋን ተወች። ይህ የሥነ ልቦና መካድና መቆጣጠር ለ9 ዓመታት ያህል ሚስቱን ወደ ሕያው ሲኦል ውስጥ ከተታት። በፈረንሳይ ፖሊስ ምርመራ እንደተረጋገጠው ዶሚኒክ በኮምፒውተሩ ላይ ከ20,000 በላይ ምስሎችንና ቪዲዮዎችን ደብቆ ነበር። እያንዳንዱ ማስረጃ በጥንቃቄ አቢዩስ በሚል የፋይል ስም ተሰይሞ ነበር። የመሸፈኛ ተግባሩ ፍጹም መስሎ ነበር፣ ግን የክፋት ጉድጓድ ሁልጊዜ አንድ ትንሽ ስህተት ይተዋል። የዶሚኒክ ዓለም መሰንጠቅ የጀመረው በ2020 ዓ.ም መጨረሻ ላይ ነበር። በዚያን ጊዜ ዶሚኒክ በቫውክሉስ ክልል በሚገኝ አንድ ሱፐርማርኬት ውስጥ ሴቶችን በድብቅ ፎቶግራፍ በማንሳት አፕስከርትንግ ተይዞ ነበር። ይህ አነስተኛ ወንጀል በመጨረሻ የ9 ዓመቱን ሰቆቃ ገለጸ። ፖሊሶች በቁጥጥር ስር ሲያውሉት የጣት አሻራውንና ዲኤንኤውን ወስደዋል። ምርመራው ሲቀጥል በህዳር 2020 መርማሪዎቹ የዶሚኒክን የኤሌክትሮኒክስ መሳሪያዎች ለመፈተሽ ወደ ቤቱ ሄዱ። የሕግ ሪፖርቶች እንደሚያመለክቱት መርማሪዎቹ በሃርድ ድራይቮቹ ውስጥ የአሰቃቂ ምስሎችና ቪዲዮዎች ማደር አገኙ። መርማሪው ጄረሚ ቦሴ ፕላቴር እንደተናገረው በቪዲዮዎቹ ውስጥ የተኛች ሴት በብዙ ወንዶች ስትደፈር ይታያል። በንቃተ ህሊና ጦት ውስጥ የነበረች ይመስላል። የፖሊስ ሰነድ መሰረት መርማሪዎቹ ወዲያውኑ ይህች ሴት ጂሴል ፔሊኮት እንደሆነች ተረዱ። ከ2 ሳምንት በኋላ መርማሪዎቹ ጂሴልን ጋበዙዋት። መርማሪዎቹ በቪዲዮዎቹ ውስጥ ያሉትን ወንዶች ለመለየት የላቀ የፊት ለይቶ ማወቂያ ሶፍትዌር መጠቀም ጀመሩ። ከ72 ተጠርጣሪዎች መካከል ፖሊሶች 50 ወንዶችን ለመለየትና ለመክሰስ ችለዋል። እነዚህ ወንዶች የተለያየ ማህበራዊ ደረጃ ያላቸው ነበሩ። የትራንስፖርት ሾፌሮች፣ የእሳት አደጋ ሰራተኞች፣ ጋዜጠኞች፣ ወታደሮችና
የሱፐርማርኬት ሰራተኞች እውነት ሁልጊዜ መውጫ መንገድ አገኘች። በአቪኞ ፍርድ ቤት የዶሚኒክ ፔሊኮት የፍርድ ሂደት በሴፕቴምበር 2024 ተጀመረ። ዶሚኒክ ከ50 ሌሎች ተከሳሾች ጋር በአንድ ክፍል ተቀምጦ ነበር። ጂሴል በታላቅ ድፍረት ስሟ እንዳይደበቅ አኖኒሚቲ መብቷን ተወችና ምስክሯን በሕዝብ ፊት ለመስጠት ወሰነች። በፍርድ ቤቱ ውስጥ ዶሚኒክ በመጀመሪያዎቹ ቀናት ወንጀሉን ሁሉ ሙሉ በሙሉ አምኗል። ለዳኞችና ለሕዝቡ ሲናገር እኔ በክፍሉ ውስጥ እንዳሉት ሁሉ አስገድዶ ደፋሪ ነኝ አለ። በተጨማሪም ጂሴልን ምን ያህል እንደወዳት በመናገር ይቅርታ ጠይቋል። ጂሴል ይህን ስትሰማ እንዲህ አለች። ይህን ሁሉ ጊዜ ለ50 ዓመታት ሙሉ በእሱ ላይ ሙሉ እምነት ነበረኝ። የእውነት ሰዓት እጅግ ከባድ ነበር። ጂሴል ራሷ የቀረቡትን አስፈሪ ቪዲዮዎች በፍርድ ቤት እንድታይ ጠየቀች። ቪዲዮዎቹ በንቃተ ህሊና ጦት ውስጥ ሆና እንዴት እንደ ጨርቅ አሻንጉሊት እንደተያዘች በግልጽ ያሳያሉ። የወንጀሉ ተባባሪዎች ግን ማታለል ደርሶብናል ብለው ሲክዱ፣ ዶሚኒክ ግን ምን እያደረጉ እንደሆነ ያውቁ ነበር በማለት የእውነቱን ምስል አጥብቆ ያዘ። ይህ የፍርድ ሂደት የፈረንሳይን የጾታዊ ጥቃት ሕግ አስመልክቶ ብሔራዊ ውይይት እንዲነሳ አድርጓል። ይህም ግልጽ ፈቃደኛነት ኮንሴንት በሕግ ውስጥ መካተት እንዳለበት ጥሪ ቀረበ። ጂሴል ከፍርድ ቤቱ በምትወጣበት ጊዜ ሌሳ አማዞን ደ አቪኞ በተሰኘው የሴቶች ቡድን በአሸናፊነትና በድፍረት ምልክት በጭብጨባና በፍቅር ትሸኛለች። በ19 ታህሳስ 2024 ዓ.ም የፍርድ ቤቱ ውሳኔ ታወቀ። ዳኛውና የ5 ዳኞች ቡድን ሁሉንም 51 ተከሳሾች ጥፋተኛ አድርገው አገኟቸው። ዶሚኒክ ፔሊኮት ወንጀሉን በማደራጀት በማደንዘዝና በመድፈር ከፍተኛው ቅጣት የ20 ዓመት እስራት ተፈረደበት። 49 ሌሎች ወንዶች በጂሴል ላይ በተፈጸመው አስገድዶ መድፈር፣ ለመድፈር በመሞከርና በጾታዊ ጥቃት ወንጀል ከ3 እስከ 15 ዓመት የሚደርስ የእስራት ቅጣት ተወሰነባቸው። ዳኛው ፍርዱን ሲያነብ ጂሴል በክፍሉ ውስጥ ተቀምጣ ነበር። ቅጣቱ ሲገለጽ ደጋፊዎቿ በፍርድ ቤቱ ውጪ በደስታና በእፎይታ ጮኹ። በክፍሉ ውስጥ ያለው ጸጥታ የእውነትና የፍትህ ድምፅ ነበር። ዶሚኒክ ፊቱ ላይ ምንም አይነት ስሜት አልነበረም። የቁጥጥር መንፈሱ ቢጠፋም የብቸኝነትና የውርደት መንፈስ በላዩ ላይ አንዣቧል። የፍርድ ሂደቱ የፈረንሳይን ታሪክ ቀየረ። ጂሴል ፔሊኮት ዕድሜዋ ቢገፋም ለዓለም እንዲህ ስትል መልእክት አስተላልፋለች። እኔ አላፈርኩም፣ እነሱ ሊያፍሩ ይገባል። ይህ ታሪክ የጂሴልን እጅግ አስገራሚ ድፍረት ብቻ ሳይሆን የሰው ልጅ የቁጥጥር ምኞትና የብልግና ወደ ምን ያህል ጥልቀት ሊገባ እንደሚችል ያሳያል። በፈረንሳይ የጾታዊ ጥቃት ሕግ የጂሴልን ታሪክ ተከትሎ ግልጽ ፈቃደኛነት ኮንሴንት ቤዝድ ሎ እንዲካተት ለውጥ ተደርጓል። ይህ ማለት የጂሴል ሰቆቃ የሕግ ለውጥና የማኅበረሰብ ንቃተ ህሊና መፈጠር ዋና ምክንያት ሆኗል። ኃጢአት ቢደበቅ ይችላል፣ ግን እውነት ሁልጊዜ መንገዱን ታገኛለች። ይህ ታሪክ የሰው ልብ በጨለማ ሲያጠፋ ሲነሳ የሚያየው ዘላለማዊ እውነት ነው። ጂሴል አሁን የድፍረት ምልክት ሆናለች።